መርጡለ ማርያም በተራራ ላይ ያለች ከተማ ልትሰወር አይቻላትም ተብሎ በሕያው ቃል እንደተነገረ ሁሉ በሀገራችን በኢትዮጵያ ከአክሱም ጽዮን ቀጥሎ በከፍተኛ ደረጃ የታሪክ ባለቤት የሆነችውን የርዕሰ ርዑሳን መርጡለ ማርያምን ታሪክ አመጣጥና አማናዊ አመሰራረት ባጭሩ እንደሚከተለው እንመለከታለን። ይህችን ቅድስት ቦታ ለየት የሚያደርጋትና ለታሪኳም ተጨባጭነትን አጎናጽፎ ሕያውነትን የሚያላብሳት የጥንታውያን አበው የረቀቀ የአእምሮ ፈጠራና የጥበበ ዕድ ውጤት ነው። በተለይም ከደብሯ ውስጥ የሚገኙ ልዩ ልዩ ቅርጻ ቅርጽና ከኦሪት ጀምሮ የብዙ ዘመን ዕድሜ ያለው በተለያየ የሐረግ ቅርጽ ያጌጠው የቤተ መቅደስ ልዩ ሕንፃ ዕርቃኑን ቆሞ እወቁኝ ዕድሜንም ገምግሙ በማለት አፍ አውጥቶ ለገባውና ለወጣው የውስጥና የውጭ አገር ጎብኚ ራሱን የሚያስተዋውቅ ከዓይን ያልተሰወረ የቅርስ ማስረጃ ያላት ገዳም መሆኗ ነው። ከሁለተኛው ሺህ ዓመተ ዓለም ጀምሮ ነገደ ካም የኩሽ ልጆች አባይን ተከትለው ወደ ኢትዮጵያ በመግባት በመርጡለ ማርያም ቦታ መንደራቸውን መስርተው ከ1740 ዓመታት ያላነሰ ጊዜ እግዚአብሔርን በሕገ ልቡና ሲያመልኩ ኖረዋል። ወደ ቦታዋ ከገቡበት ጊዜ ጀምሮ ምንም አይነት ችግር ሳይደርስባቸው በሰላም ስለኖሩ ለመጀመሪያ ጊዜ ቦታዋን ሀገረ ሰላም ብለዋታል። ጠበብተ እስራኤልና ሌዋውያን ደግሞ የኦሪትን ሕግና ሥርዓት ጠብቀው በሀገረ ሰላም ማለት በመርጡለ ማርያም ቤተ ምኵራብ እንዲሰሩ በአካባቢው በሰፈሩ አለቆች ትብብር ቤተ ምኵራብ ሰርተው ሲጨርሱ ለሁለተኛ ጊዜ የቦታዋ ስም ጽርሐ አርያም ተብሎ ተሰየመ። ከታሪኩ እንደምንረዳው ነገሥታቱና ጳጳሱ ሰላማ ጽርሐ አርያም አምባ እንደደረሱ የአምባውን አቀማመጥና የቤተ ምኵራቡን ውበት ዙረው ተመልክተው ሲጨርሱ ቤተ መቅደሱ ቦታውን እንደያዘ ለታሪክ መዘክር እንዲቆይ ወስነዋል። ስለዚህም ከጽርሐ አርያም አምባ በስተምስራቅ አሻጋሪ አብርሂ ኮረብታ ላይ የሐዲስ ኪዳን ዘመኑን ቤተ ክርስቲያን ለመስራት መሠረት ጀመሩ። መሠረቱ በሥራ ላይ እንዳለ መሬቱ በሚቆፈርበት ላይ እሳት በመጥፋቱ አላስቆፍር ስላለና የተሠራው በመስጠሙ ቤተ ክርስቲያኑ ከዚህ ቦታ መሰራቱ ፈቃደ እግዚአብሔር አለመሆኑን እኒሁ ቅዱሳን ነገሥትና አቡነ ሰላማ ስለተረዱ ፈቃደ እግዚአብሔርን ለመጠየቅ በሚከተሉት የተለያዩ ቦታዎች ሱባኤ ገቡ። የኦሪቱ ሊቀ ካህናት አቡኒ ከተባለው ቦታ የሐዲሱ ሹም ሐዲስጌ፣ ጳጳሱ ከሳቴ ብርሃን ሰላማ ሰላምጌ፣ ንጉሥ አብርሃ አብርሂ፣ ንጉሥ አጽብሃ ዜናዎ በተባሉት ቦታዎች ለ3 ዕለታት በየበዓታቸው ጸንተው እንዳሉ በሦስተኛው ሌሊት ለሁሉም እግዚአብሔር በራእይ አሳያቸው። ሁሉም በአንዲት ሌሊት አንድ አይነት ራእይ አይተዋል። ቀጥሎም ራሱ እግዚአብሔር በአምደ ብርሃን ባመለከታቸው ታሪካውያን አምባዎች መካከል የሕንፃ ቤተ ክርስቲያኑን ሥራ ጀመሩ። ሥራውን በመንፈስ ቅዱስ ረዳትነት ቀን ተሰርቶ የዋለው በ3 እጥፍ እያደገ አድሮ በመገኘቱ 12 ቤተ መቅደስ ሆኖ በጥራትና በፍጥነት ተሠራ። አምዶቹንና አረፍተ ቤተ መቅደሱን እጅግ በተዋበ ድንጋይ ሐረግ አስጊጠው በወርቅና በዕንቁ አነጹት። በጠፈሩ ግራና ቀኝ ደግሞ ከድንጋይ የተቀረጸ የካህናተ ሰማይ ምስል መንበረ ጸባዖትን ሲያጥኑ በሚያሳይ ሁኔታ ጽናቸውን ይዘው ከሕንፃው ጋር በቅርጽ ታንጸዋል። በ333 ዓመተ ምህረት ጥር 21 ቀን በጳጳሱ በብፁዕ አቡነ ሰላማ የእመቤታችን ጽላትና ቤተ ክርስቲያኑ ተባርኮ ቅዳሴ ቤቱ ተከብሯል። ይህች ቦታ በደናግል መነኮሳት ስትገለገል እንድትኖር ጌታችን መድኃኒታችን ኢየሱስ ክርስቶስ ለእመቤታችን ቃል ኪዳን ሰጥቷታል። በዚህ ጊዜ ጳጳሱ አቡነ ሰላማ እመቤታችን ከልጇ ይህን ደግ ቃል ኪዳን ተቀብላ በግልጽ ወደ ቤተ መቅደስ ስትገባ ስላዩ ለተሰበሰበው ሕዝብ ሁኔታውን አስረድተውና ገልጠው ጽርሕ ያለውን መርጡል፣ አርያም ያለውንም ማርያም በማለት አየይዘው መርጡለ ማርያም ወይም የማርያም አዳራሽ ብለዋታል። ቀጥሎም ርዕሰ ርዑሳን መርጡለ ማርያም የደብሩ መጠሪያ እንዲሆን ሰየሙ።
ጳጳሱም በመንፈሳዊ ሥልጣናቸው በሰበከዋ ውስጥ እባብ ቢነድፍ መርዙ ሰው እንዳይጎዳ፣ አራዊት ሰውና እንስሳን እንዳይቃወሙ ቃል አሳድረዋል። ወደዚህች ቦታ አምኖ የተጠጋ ችግረኛም ጦም እንዳያድር ቀድሰዋታል። ነገሥታቱም በግራና በቀኝ የቅዱስ ሚካኤል በመካከል የእመቤታችን የቅድስት ድንግል ማርያም ስዕል ያሉበት የብር የመጾር መስቀል ሰጥተዋል። ይህ መስቀል የተጣላ የማስታረቅ የታመመ የመፈወስ መንፈሳዊ ኃይል ያለውና ለወጣበት ጉዳይ ሁሉ መፍትሔና ፈውስ የሚሰጥ በመሆኑ አፍሮ አይገባ የሚል ቅጽል ስም ተሰጥቶታል። በኋላ ግን ዮዲት ጥንታውያን አብያተ ክርስቲያናት ለማጥፋት ሆን ብላ ተነሳች። ወዲያውኑ የአብርሃ ወአጽብሃን ቤተ መቅደስ ለማቃጠል ወደ መርጡለ ማርያም ገሰገሰች። በወርቅና በዕንቁ የተሠራውን 12 ቤተ መቅደስ በእሳት እንዳልነበረ አደረገችው። በልዩ ልዩ ቅርጽ በወርቅና በዕንቁ ተሸልሞ የነበረ የ12ቱ ቤተ መቅደስ አካል ሥጋ ተለየው፣ አጽም መስሎ ቀረ። የድንጋይ ሐረግ ቅርጽ ብቻውን ዕርቃኑን ቆሞ ታየ። ሙሴ ኢትዮጵያን ሲጎበኝ ያመጣውን ባለ 6 ማዕዘን ድንጋይ ሰባብራ ጣለችው። ይህ ባለ 6 ገጽ የሙሴ ድንጋይ እስካሁን ድረስ በአደባባዩ የመስቀል ቅርጽ ተደርጎለት ቆሞ ይገኛል። ዮዲትም ለ40 ዓመታት ያህል እየተዘዋወረች አብያተ ክርስቲያናትን ስታቃጥልና ካህናትን ስታስገድል ኖራ ሞተች። የመርጡለ ማርያምንም ጽላት ለ40 ዘመናት ከተቃጠለው ቤተ ክርስቲያን አጠገብ በድንኳን አድርገው እግዚአብሔርን ሲያመሰግኑ ኖረዋል። ዮዲት ከሞተች በኋላ አንበሳ ውድም በኢትዮጵያ ተመልሶ ነገሰ። በዮዲት የተቃጠሉትን አብያተ ክርስቲያናት መልሶ አቋቋመ። ከእርሱም በኋላ የተነሱ የኢትዮጵያ ነገሥታት ሁሉ ገዳሟን ሲንከባከቧት ኖረዋል። ዛሬም ለዚህች ቦታ እንክብካቤና ድጋፍ ያስፈልጋታል። የፈረሰውንም ቤተ መቅደስ እንደገና የሚሠራ ታሪካዊ ትውልድ በሦስተኛው ሺህ ዓመት እንዲነሣ